ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ራሳቸው ላይ የተቆሱት እያልከኝ ነው? አሁን ዝዋ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year. on that note ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም ጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው የሚገባ የሚያሳይ ምን ያህል ደም እንደሆኑ ነው የሚያሳይ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበሙ። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ የሆኑ አቃችኋለሁ የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው። ከዚህ አልበም ያችን የምትፈልጓትን አጀንዳችሁን የእናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። በስመ አብ ቴዲ ትችላለህ። ይሄን ታክ መርጫለሁ። የመሃል ልቡ ጫፍ ባይሰራ እንዳይቆም ሁሉ ከአንድ ስፍራ ኢትዮሪካ ተለቀዋል። ነገር ግን አሁን መነጋገሪያ የሆነው የቴዲ አፍሮ አዲሱ አልበም ኢትዮሪካ መለቀቅ ብቻ አይደለም። አልበሙ በዩቲዩብ እንደተጫነ በኮሜንት መስጫው ላይ የሰፈረው አንድ መልእክት መላውን የኢንተርኔት ተጠቃሚ አስደምሟል። መልእክቱ የተጻፈው ለዛሬ ሳይሆን ለወደፊቱ ትውልድ ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፍን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸውን መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀው የሚሆኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይና ይሄ የተለቀቀው ዘፈን ብዙዎችን ያከራከር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበውና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁም በየሚዲያዎች ሲንሸራቸሩ ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው።
ለዘፈን ምድሪቷ እንዳትሰራ ነው ይጸልያለሁ። አየሩ ለዘፈን እንዳይሰራ ለዘፋኝነት እንዳይሰራ በኢየሱስ ክርስቶስ ስም ነው ይጸልያለሁ። ቴዲ አፍሮ በደቂቃዎች ውስጥ ሪከርድ ሰብሯል። የድምፃዊ ቴዲ አፍሮ ኢትዮሪክ አልበም በተለቀቀ በደቂቃዎች ውስጥ በዩቲዩብ በቀጥታ ስርጭት ከ114000 ሰዎች በላይ በቀጥታ እያደመጡት ይገኛሉ። በዩቲዩብ ላይ በዚህ ዘመን በኢትዮጵያ ከ100,000 በላይ ሰዎች በቀጥታ ስርጭት አንድን ስራ ሲከታተሉ ይህ የመጀመሪያው እንደሆነም ታውቋል። በቴዲም ሪከርዱ ሙሉ ለሙሉ ተሰብሯል። በዚህ ሰዓት ቴዲ አፍሮ ጀንበር፣ ስማራሴ፣ መርከብ የተሰኙ ሙዚቃዎችን እያስደመጠም ይገኛል። This rebel groups, whether in Oromia and in Amhara, them coming together more than impact on the battlefield, I think it has impact politically. I'm of the view that modern insurgency is different from older day insurgency of the OLF and TPLF and EPLF days. That was, some ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂቀቱልስ እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምታል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል። እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፈን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው።
አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸውን መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀው የሚሆኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይና ይሄ የተለቀቀው ዘፈን ብዙዎችን ያከራክር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበውና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁም በየሚዲያዎች ሲንሸራቸሩ ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ፣ ለአጋንንት እንድንዘረጋ፣ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው መቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራለትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ ተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም፣ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስ ስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ተብሎ ተጽፏል። ትውልዱን ለሰይጣን እጁን እንዲዘረጋ ሊያደርግ የሚፈልግ አዚምን የሚያደርግ በዘፈን በዳንኪራ በዝሙት በርኩሰት በመዳራት ትውልዱን የሚያደነዝዝ መንፈስ በኢየሱስ ስም የተመታ ይሁን። ለዘፈን ምድሪቷ እንዳትሰራ ነው ጸልያለሁ። አየሩ ለዘፈን እንዳይሰራ፣ ለዘፋኝነት እንዳይሰራ በኢየሱስ ክርስቶስ ስም ነው ጸልያለሁ። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆናል። ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year. on that note ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም ጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳየው ምን ያህል ደም እንደሆኑ ነው የሚያሳየው። አሁን ካለው ነባራዊ ኢትዮጵያ ሁኔታ this rebel groups whether in Oromia in Amhara them coming together more than impact on the battlefield, I think it has impact politically. I'm of the view that modern insurgency
is different from older insurgency of the OLF and TPLF and EPLF days. That was, some strong radicalized, nucleus group getting radicalized in universities. They go to the jungle, then they branch out, they grow, and they maintain, centralized control over evolution of the insurgency. Modern insurgencies, both in Ethiopia, in Middle East, elsewhere, they are an outcome of popular uprising, and they don't have, they don't have a centralized origin. Actually, they have a decentralized origin, because these young people who were protesting, who were engaged in popular protest, when the repression comes, they go to the jungle. So they have strong local autonomy. They have strong operational autonomy. They have common objectives, and they share branding, whether it's OLA or FANO, and some symbols. Actually, being decentralized has made these insurgent groups quite effective, because they are accustomed to the terrain, they can be flexible, they can be pragmatic, they have given the government quite a difficult time by not being centralized. ቴዲ አፍሮ በደቂቃዎች ውስጥ ሪከርድ ሰብሯል። የድምፃዊ ቴዲ አፍሮ ኢትዮሪክ አልበም በተለቀቀ በደቂቃዎች ውስጥ በዩቲዩብ በቀጥታ ስርጭት ከ114000 ሰዎች በላይ በቀጥታ ያደመጡት ይገኛሉ። በዩቲዩብ ላይ በዚህ ዘመን በኢትዮጵያ ከ100,000 በላይ ሰዎች በቀጥታ ስርጭት አንድን ስራ ሲከታተሉ ይህ የመጀመሪያው እንደሆነም ታውቋል። በቴዲም ሪከርዱ ሙሉ ለሙሉ ተሰብሯል። በዚህ ሰዓት ቴዲ አፍሮ ጀንበር፣ ስማራሴ፣ መርከብ የተሰኙ ሙዚቃዎችን እያስደመጠም ይገኛል። ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበም። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። ይግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም፣ ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ ምትደግፉት ምትቆሙት ላይ መጣ ምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ የሆኑ አቃችኋለሁ። የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው። ከዚህ አልበም ያችን የምትፈልጓትን አጀንዳችሁን የናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናቃለን። ቴዲ የሚያደርገው የሚያክሰው ነው። ከዚህ አልበም ሁላችንም ማወቅ ያለብን ነገር የፈለገው ነገር በዚህ አልበሙ ላይ 18ቱ ስለ ሴት ዘፍኖ መውረድ ይችላል። በቃ መብቱ ነው። 18ቱም የሆነ ነገር መሆን ይችላል። ገና ለገና ይሄ ሊሳያወጣ ይሄ ሰው ሳያወጣ እንትላት በሉት። በቃ እሱም ሰው ነው። ፕሬሸር እንትላት በሉበት። በቃ የራሱን አቋም የራሱ አስተሳሰብ የራሱ መንገድ ያለው ሰው ነው። በዚህ በኩል ያላችሁት አልበሙ ሰምታችሁ ሊሆን ይችላል ነገሩ ተሽቀዳድማችሁ፣ ግን ቴዲ ምንም ቢሆን ሲኒራችሁ ነው። በምንም ከናንተ የተሻለ ሰው ነው ሙዚቃው ላይ ያላችሁ ሰዎች ነውና እንደዛ መጻፍ ገና ለገና ያስፈልግም። ቢያንስ ካወጣው በኋላ ኦፊሻሊ ይሄ ብላችሁ በቀጥታ መናገር ነው የሚሻለው እና ምን ትላታርጉበት። እኔ ስለ ፍቅር ቢዘፍንና እንትን ቢሉላ ደስ ይለኛል። ከሰላም ከመፈለጌ ብዛት ቴዲ ሰላም እንዲሆን ከመፈለጌ ብዛት በቃ ስለ ፍቅር፣ ስለ ሰላም፣ ስለ ሀገር እውነት አንዳንዴ ማለት ነው። ለምን የሆኑ ሰዎች በቃ እንዲል የፈለጋችሁት ነገር አለ፣ የሆኑ ደግሞ እንዳይል የተፈለገ ነገር አለና በቃ እኛ ሚውዚክ ነው የምንፈልገው። ሙዚቃ ራሱን ሙዚቃን ቴዲን ነው የምንፈልገው። እኔ አሁን መጠብቀው ነገር አለ ከቴዲ። አሁን ለምሳሌ አንድ የቀረው አጼ አለ፣ በጣም ወዶና አጼ። ስለዚህ ስለሱ አጼ እንዲዘፈን እፈልጋለሁ። ግን እሱን ዘፈን አልዘፈንክም ብዬ ስለ አጼውነት አልዘፈንክም ብዬ አንተን ትልጠል ምናምን ልለው አልተዘጋጀውም። ለምን አይ አንደርስታንድ ምክንያትና ጊዜ እየጠበቀ እንደሆነ። ስለዚህ እባካችሁ እውነት እናደንቋለን፣ እውነት እንወደዋለን ካላችሁ ቴዲ በቃ ፕሬሸር አታብዙ። አከናናና አንድ ነገር አለ አይደለም በደና አከናናና እንደው ይጨንቀኛል አይደለም ሾይ ደና አከናናና
ካንቺ ዋለ ሰው ካንቺ ዋለ ጆሮ ይሰማ ልብሽ ታለለ ካንቺ ዋለ ሰው ካንቺ ዋለ የሚያስማማ አንድ እንደሌለ በስመ አብ ቴዲ ትችላለህ። ይህን ትራክ መርጫለሁ። የመሃል ልቡ ጫፍ ባይሰራ እንዳይቆም ሁሉ ከአንድ ስፍራ እኔ መርጫለሁ ትራኬን በክርስቶስ በጣም ነው የወደድኩት ይህን ዘፈን ኪንግ ወይንነነ ወይን ቀደለት እንባዬ ፈሶ የማይበቃው እኔ አልፋ ብለው እንዲህ ቦብ ማርሌ ሬጌ ሙዚቃ እንዲህ ሲጫወቱ የሆነ ስሜት ነው የሚከቱኝ። እግዚአብሔር የቴዲ ግን እኔ አላቅም። እኔ the best reggae artist in Ethiopia in Africa እስካሁን የዘፈኑ እየሰማሁ ኬልዋስ ያኔ ከጽናት ሲመለዲዴ ምን ማለት ነው? በእግዚአብሔር አላኖር ሲለኝ ስጋት ኢትዮሪካ ተለቀዋል። ነገር ግን አሁን መነጋገሪያ የሆነው የቴዲ አፍሮ አዲሱ አልበም ኢትዮሪካ መለቀቅ ብቻ አይደለም። አልበሙ በዩቲዩብ እንደተጫነ በኮመንት መስጫው ላይ የሰፈረው አንድ መልእክት መላውን የኢንተርኔት ተጠቃሚ አስደምሟል። መልእክቱ የተጻፈው ለዛሬ ሳይሆን ለወደፊቱ ትውልድ ነው። እንዲህ ይላል። ይህ ዘፈን በ2050 የምትሰሙ ሰዎች ሁሉ እኛ የ2018 ነዋሪዎች ሰዓቱ አልደርስ ብሎን በጉጉት የጠበቅነው ታሪካዊ ስራ መሆኑን እወቁልን ይላል። ከኛ ተማሩ። ዘረኝነት ሰላም ነስቶን የነበረ ቢሆንም ፍቅር ግን ያሸንፋል። ይህ የዘመኑ የፍቅር ምስክርነት የተባለው መልእክት በብዙዎች ዘንድም በከፍተኛ ሁኔታ የተጋራ ይገኛል። እናንተ በዚህ መልእክት ላይ ምን ትላላችሁ? ቴዲ አፍሮ ለእናንተ ምንድን ነው? ሐሳባችሁን በኮመንት ላይ አጋሩ። ለተጨማሪ መረጃዎች ደግሞ ፎሎ ማድረጋችሁን እንዳዘነጉ